ኮዶችን ብቻ በመጠቀም ስልኮችን እንዴት መጥለፍ እንደምትችሉ ያሳያችሁ። የመጀመሪያው 4 አይነት ጥሪ የመጥለፊያ መንገዶች አሉ። እነዚህም የተለያየ ጥቅሞች አላቸው። አንደኛው የሚጠቅመው ሁሉንም ጥሪ ለመጥለፍ ነው። ይህን ኮድ የምታስገቡት መጥለፍ የምትፈልጉትን ሰው ስልክ ላይ መሆን አለበት። ይህን ኮድ ስታስገባ ሁሉም የሰውየው ጥሪ በሙሉ ወደ እናንተ ይመጣል ማለት ነው። በመቀጠል ሁለተኛው ደግሞ ስክሪኑ ላይ የምታዩት ኮድ የሚጠቅመው ጥሪውን የጠለፋችበት ሰው ሲደወልለት ካላነሳው ጥሪ ወደ እናንተ ይመጣል ማለት ነው። ሶስተኛው ላይ ያለው ደግሞ ይህንን ኮድ ስታስገብ ጥሪውን የጠለፈበት ሰው ከአገልግሎት መስጫ ክልል ውጪ በሚሆንበት ጊዜ ጥሪው ወደ እናንተ እንዲመጣ ለማድረግ ነው። አራተኛውና የመጨረሻው ደግሞ ይህንን ኮድ ያስገቡ ጥሪው የተጠለፈበት ሰው መስመሩን እየተነጋገረበት ወይም ቢዚ ከሆነ ጥሪ ወደ እናንተ ይመጣል። ይህ ኮድ ደግሞ ሁሉንም ለማጥፋት የሚጠቅመን ኮድ ነው። በእነዚህ 4 መንገዶች ጥሪ መጥለፍ ትችላላችሁ። ይህን ለጥሩ ነገር እንደተጠቀሙበት አሳስባለሁ። ከተመቻችሁ ላይክ፣ ፎሎ፣ ሼር እንዳይረሳ። ይመቻችሁ። አመሰግናለሁ።